ሰበር መረጃ ተሰምቷል። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ባስጠነቀቁ ማግስት በአፋር መጋሌ የህወሓት ኃይሎች የሞርታር ተኩስ ከፍተዋል። በስፋት እንነግራችኋለን። ባሳለፍነው ግንቦት 24 ቀን 2018 ዓ.ም የተካሄደው አወዛጋቢው የሰባተኛው ጠቅላላ ሀገራዊ ምርጫ ውጤት ይፋ ሲደረግ ገዢው ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን አሸንፏል። ተፎካካሪው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በበኩሉ 86 የምክር ቤት ወንበሮችን ማሸነፉ ተረጋግጧል። የተለያዩ ክልሎችን ጨምሮ በአዲስ አበባ ብልጽግና በከፍተኛ የበላይነት ማሸነፉን ምርጫ ቦርድ አስታውቋል። በቀጣይ 5 ዓመታት የህዝብ ተወካዮች ምክር ቤት መቀመጫ ያገኙ ተቃዋሚ የፖለቲካ ድርጅቶች እነማን ናቸው? በዝርዝር እንነግራችኋለን። ወዲህ ደግሞ አንድ ከፍተኛ የመንግስት ባለስልጣን መንግስታዊ ኃላፊነታቸውን ለማስረከብ የመልቀቂያ ደብዳቤ ማስገባታቸው ታውቋል። እኚህ ከፍተኛ የመንግስት ባለስልጣን ማን ናቸው? ስልጣናቸውን የሚለቁበት በምን ምክንያት ነው? እርሳቸውን የሚተካቸው ባለስልጣንስ ማን ይሆን? ተከታዮቹን ደቂቃዎች አብራችሁን ስትቆዩ ዝርዝር መረጃዎችን የምትሰሙ ይሆናል። የተከበራችሁ ተከታታዮቻችን ለአዳዲስና ወቅታዊ እንዲሁም ተአማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የሀገር አቀፍ ጠቅላላ የምርጫ ውጤቱን በሚመለከት ሐሳብና አስተያየቶቻችሁን እያጋራችሁን ቆይታችሁን እንድታደርጉ በአክብሮት ጋብዘናችኋል። ቀዳሚ ወዳደረግነው መረጃችን ስናልፍ ህወሓት የተለመደ ትንኮሳውን በይፋ መጀመሩ ተረጋግጧል። በዛሬው ዕለት የህወሓት ኃይሎች በአፋር ክልል የከባድ መሳሪያ ጥቃት ከፍተዋል። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በይፋ ማስጠንቀቃቸው ይታወሳል። ከሰሞኑ በሀገረ እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ሚኒስትሩ ህወሓት ላይ ብርቱ ትችትን ሰንዝረዋል። ከቀናት በፊት በለንደን በተካሄደው የቻተም ሃውስ ውይይት ላይ የተሳተፉት ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ በከባድ ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉ አስጠንቅቀዋል። ሚኒስትሩ አክሎም የትጥቅ መፍታትን ጨምሮ ዋና ዋና ቁርጠኝነቶች ችላ የሚባሉ ከሆነ ወደ ግጭት የመመለስ እድል እንዳለ አስምረውበታል። ሚኒስትሩ በህወሓት ውስጥ ያሉ አክራሪ አካላት የሰላም ስምምነቱን መንፈስ ሙሉ በሙሉ ለመቀበል ተስኗቸዋልም ብለዋል። እንደ ሚኒስትሩ ገለጻ ህወሓት አዳዲስ መሳሪያዎችን በስፋት እያከማቸና እየገዛ ሲሆን ለሰብአዊ እርዳታ ማገገሚያና መልሶ ግንባታ የተመደቡ ሀብቶችንም ወደ ሌላ አቅጣጫ እያዞረ ይገኛል በማለትም ወንጅለዋል። ከዚህም በተጨማሪ በቀጠናዊ ከሚገኙ ኃይሎች ጋር ጥምረቶችን መፍጠራቸውን በከፍተኛ ድርድርና በከባድ መስዋዕትነት እየተገኘውን ሰላም እየቀለበሰው ነው ሲሉም ዶክተር ጌዲዮን ጢሞቴዎስ ተናግረዋል። በዚህ መሃል ነው ሰበር የተባለለት መረጃ በዛሬው ዕለት የተሰማው። ለወራት የጦርነት ቅድመ ዝግጅቶችን ሲያደርግና አልፎ አልፎ በፌዴራል መንግስቱና በአዋሳኝ ክልሎች ላይ ወታደራዊ ትንኮሳዎችን ሲፈጽም የቆየው የህወሓት ኃይል በአፋር ክልል ይፋዊ ጦርነትን ከፍቷል። አዲሱ የጦርነት ቀጠና አፋር ክልል እንዲሆን ኃይሉን መሰብሰቡንም ታማኝ የመረጃ ምንጮቻችን አረጋግጠውልናል። በአፋር መጋለ የህወሓት ኃይሎች የሞርታር ተኩስ ከፍተዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን እያሰባሰብን ሲሆን ዝርዝሩን በአመሻሽ የዜና ሰዓታችን የምናቀርብ ይሆናል። ወደ ሰባተኛው ሀገር አቀፍ ምርጫ ውጤት ስናልፍ ለህዝብ ተወካዮች ምክር ቤት የምርጫ ውጤት ይፋ ተደርጓል። በዚህም ገዢው ብልጽግና ፓርቲ ከ486 መቀመጫዎች 438ቱን አሸንፏል። ሐረሪ ብሔራዊ ክልላዊ መንግስት ካሉት 2 መቀመጫዎች ሁለቱንም የብልጽግና ፓርቲ፣ ማዕከላዊ ኢትዮጵያ ክልል ካሉት 33 መቀመጫዎች 28ቱን ብልጽግና ፓርቲ እንዲሁም ኢዜማ 2፣ ትብብር ለኢትዮጵያ አንድነት 1፣ ነጻነትና እኩልነት ፓርቲ 1 መቀመጫ ማግኘታቸውም
ታውቋል። በሲዳማ ክልል ካሉ 16 ወንበሮች ብልጽግና ፓርቲ 13ቱን፣ 3ቱን ደግሞ በአንድ ተቃዋሚ ፓርቲ፣ ሶማሌ ክልል ካሉት 22 ወንበሮች 19ኙን ብልጽግና ፓርቲ ሲያሸንፍ 3 ተቃዋሚዎች ደግሞ እያንዳንዳቸው አንዳንድ መቀመጫ አግኝተዋል። በቤኒሻንጉል ጉሙዝ ክልል ካሉት 9 ወንበሮች 8ቱን ብልጽግና ፓርቲ ማሸነፉ ተረጋግጧል። በአማራ ክልል ከ130 መቀመጫዎች 117ቱን ብልጽግና ፓርቲ ሲያሸንፍ አብን 6፣ የአማራ ዴሞክራሲያዊ ኃይል 3፣ ሌሎች 4 ፓርቲዎች ደግሞ እያንዳንዳቸው አንዳንድ መቀመጫ አግኝተዋል። አዲስ አበባ ካሏት 23 መቀመጫዎች 20ውን ብልጽግና ፓርቲ ሲያሸንፍ ኢዜማ 2 እንዲሁም አንድ ተቃዋሚ ፓርቲና አንድ የግል እጩ ማሸነፋቸውም ታውቋል። በአፋር ክልል ካሉ 8 መቀመጫዎች 7ቱን፣ በኦሮሚያ ክልል ከ173 ወንበሮች 167ቱን ብልጽግና ፓርቲ ሲያሸንፍ ቀሪዎቹን 5 መቀመጫዎች ደግሞ የግል ተወዳዳሪዎች ማሸነፋቸው ታውቋል። በደቡብ ምዕራብ ኢትዮጵያ ክልል ካሉ 20 መቀመጫዎች 17ቱን ብልጽግና፣ ቀሪ 3 መቀመጫዎችን የተለያዩ የተቃዋሚ ፓርቲዎች አሸንፈዋል። ደቡብ ኢትዮጵያ ክልል ካሉት 45 መቀመጫዎች 35ቱን ብልጽግና፣ 11ዱን ወንበሮች ደግሞ ተቃዋሚዎች አንድ የግል ተወዳዳሪ ማሸነፋቸው ተገልጿል። ድሬዳዋ ካላት 2 መቀመጫዎች 2ቱንም ብልጽግና ፓርቲ እንዲሁም ጋምቤላ ክልል ካሉት 3 ወንበሮች 3ቱንም ብልጽግና ፓርቲ ማሸነፉ ታውቋል። በተያያዘ መረጃ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በ7ኛው ዙር ሀገር አቀፍ ምርጫ 86 መቀመጫዎችን በማግኘት ቀዳሚው ተፎካካሪ ፓርቲ ሆኖ ማጠናቀቁን አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሀገር አቀፍ ምርጫውን ከነ እንከኖቹም ቢሆን በሰላም በመጠናቀቁ ደስተኛ ነን ሲል መግለጫ ሰጥቷል። ይህን ተከትሎም ፓርቲው ለውድድር በቀረበባቸው ቦታዎች 13 የህዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ ሆኖ ማጠናቀቁን አስታውቋል። ኢዜማ ከቀጣይ ምርጫ በፊት ባሉት ዓመታት ጠንካራ ጎኖቹን በማስቀጠል እንዲሁም የነበሩበትን ክፍተቶች በስትራቴጂክ እና ሌሎች አስፈላጊ ተግባራት በመሙላት ተጨባጭ የተፎካካሪ ፓርቲነትን ሚናውን ጊዜ ሳባክን የሚጀምረው ተግባር መሆኑንም ጠቁሟል። ፓርቲው አክሎም ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲና ለውድድሩ ተሳታፊዎች የእንኳን ደስ ያላችሁ መልእክቱንም አስተላልፏል። በተጨማሪም አሸናፊው ፓርቲ ከዛሬ ጀምሮ ዲሞክራሲያዊ ተቋማትን ለመገንባትና ፍትሃዊ የፖለቲካ ምህዳርን ለሁሉም እኩል ተደራሽ ለማድረግ በቁርጠኝነት እንዲሰራ፣ አማራጭ ሐሳቦችን እንዲሰማ እንዲሁም ትችቶችን በሆደ ሰፊነት እንዲያስተናግድ የሀገሪቱን ዲሞክራሲ በጋራ ለመገንባት ቁርጠኛ እንዲሆንም ጥሪውን አቅርበዋል። በመጨረሻም አንድ ከፍተኛ የመንግስት ባለስልጣን መንግስታዊ ኃላፊነታቸውን ለማስረከብ የመልቀቂያ ደብዳቤ ማስገባታቸው ታውቋል። እኚህ ከፍተኛ የመንግስት ባለስልጣን ማን ናቸው? ስልጣናቸውን የሚለቁበት ዋነኛ ምክንያትስ ምንድን ነው? እርሳቸውን የሚተካቸው ባለስልጣን ማን ይሆን? ዝርዝር መረጃው እነሆ። የእንግሊዝ ከፍተኛ የመንግስት ባለስልጣን የስራ መልቀቂያ ሊያስገቡ መሆኑ ተረጋግጧል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር የስራ መልቀቂያቸውን እንዲያስገቡ ጫና ውስጥ በገቡበት ወቅት የፖለቲካ እጣ ፈንታቸውን እያጤኑ መሆናቸው ተገልጿል። ባሳለፍነው ሳምንት በታላቁ ማንቸስተር ምርጫ የሌበር ፓርቲ መሪ አንዲ ቡርሃንም ማሸነፋቸውን ስታርመርን ለመገዳደር አስችሏቸዋል። ይህን ተከትሎ የስታርመር ካቢኔ አጋሮቻቸው ፒተር ካይል ጠቅላይ ሚኒስትሩ የፖለቲካ ምህዳሩን እያጤኑ ነው ብለውታል። የምርጫ ውጤቱን ተከትሎ ጠቅላይ ሚኒስትሩ ከሚኒስትሮቻቸው ለአንዲ ቡርሃንም ስልጣኑን እንዲያስረክቡ ጫና ገጥሟቸዋል። ከዚህም ባሻገር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጫና የበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸውን ቆይታ ተችተውታል። ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰራጩት ልጥፍ ላይ ኪር በኢሚግሬሽንና የኃይል ፖሊሲ ዘርፍ ከባድ ውድቀትን አስተናግደዋል ሲሉ ኮንነዋቸዋል። ሁለቱ መሪዎች ባለፈው ሳምንት በተደረገው የቡድን 7 አባል ሀገራት ጉባኤ በፈረንሳይ የተገናኙ ሲሆን ጠቅላይ ሚኒስትር ስታርመር በሳምንቱ መገባደጃ ቀናት ከፕሬዚደንቱ ጋር እንዳልተነጋገሩ ለቢቢሲ ተናግረው ነበር።
ክቡራን ተከታታዮቻችን የሰዓቱ መረጃችን በዚሁ አበቃ። ለአዳዲስ እንዲሁም ወቅታዊና ተአማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።